ልዩ እንግዲህ ዛሬም በአዲስ ነገር መጥታለች። በቲክቶክ ስቶሪ እንግዲህ ማንም የሚረዳኝ ሰው የለም የውስጤን ህመም እያለች ነው። በነገራችን ላይ እንደ ሴት ብታሳዝኝ አመጣጥሽ መጥፎ ነው እናቴ ማለት ነው። እንደ ሴት ልዳዳን እንችላለን፣ ግን እስከ 6 ወር ምንድን ነው የሚጠብቂ? ስቀጥል ደግሞ ለአይሚ ይሄ መነገር ለምን አስፈለገ? አይሚን ለመጉዳት ነው ታርጌትሽ? ሁለቱን ለማለያየት ብዬ አስባለሁ። አንዳንድ ስጂዎች ማለት ነው ብሩኬ ላይ የፈረዳችሁ አላችሁ። እኔ ግን ከአቋሜ ንቅንቅ አልልም። ብሩኬ ፈልጎ ላያርግ ይችላል። በቃ ምን እሱ ነው ውስጥ እያሳመንኩት። ለምን ካላችሁ ማለት ነው በአንድ ሰው የሚፈጠር ነገር የለም። ሲጀምር የሰው ልጅ በተናደደ ቁጥር ወይም በተናደደ ሰዓት ብዙ ነገር ሊያደርግ ይችላል። የሰው ህይወት ሊያጠፋ ይችላል። የራሱን ህይወት ሊያጠፋ ይችላል። ብዙ ነገር አለ። በአንድ ፈርዶ ደስ ይለኛል። ብዙ ሰው ትላንትና በጣም ብሩኬ ስትሳደቡ ነበር። በቲክቶክም ያየው ነበር ስድባቸውን፣ ግን ማቅዳት ስላልፈለግኩ ነው። ብትረዱ ደስ ይለኛል። እኔ ግን በቃ ይሄን ለማድረግ አቅዳ ብዙ ጊዜ የፈጀባት ይመስለኛል። ለምን ኦሬዲ ተለያይቷል። 1 አመት ከምናምን ከአይሚ ጋር እንደዛ ሲሆን የት ነበረች? አርቃችሁ ማሰብ እኮ ነው ውዶቼ። አትፍረድ፣ ይፈረድባቸዋል። መፍረድ ጥሩ አይደለም። የጨረቃ ፋሚሊ ጨዋ አላችሁ፣ የተረዳችሁም አላችሁ። እንግዲህ ማንም የተረዳኝ ሰው የለም ያለች ነው። ማናት? ልዩ ማለት ነው። ልዩ ናት፣ ህዩ ናት። የማውቀው ነገር የለም ስሟ ራሱ ማለት ነው። ህዩ ናት እስከማውቀው ድረስ እንግዲህ እንደተረዳው ማለት ነው። እና ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ምንም ይሁን ምንም ማለት የሚለያዩ አይመስለኝም ብሩኬና ሀይሚ። እንደው እግዚአብሔር አድርጎ ምኞቴ ነው። ብሩኬ የሚጎዳ ሊመንም አይሚን በጣም ከማንም በላይ ደግሞ አይሚ በጣም ትጎዳለች። በጣም ሴት ልጅ ከተሰበረች ተሰበረች ነው። በጣም በተለይ ደግሞ ያመናችሁ ሰው ስክዳችሁ በጣም ከባድ ነው ጋይስ። በጣም ሌላ ሰው ማመን አትችሉም። በነገራችን ላይ ልባችሁን አሳልፋችሁ ለምታፈቅሩ ለምትወዱ አንዴ ከሰጣችሁ ከዛ ደግሞ ስታጡ ሌላ ሰው ለማመን ከባድ ነው። ባይዘዌ ማለት ነው። ሴቶች ትረዳላችሁና ማለት አቋም ይኖራችሁ። አንዳንድ ዩቱበሮችም ብሩኬ ስትሳደቡ ነበረ፣ ስትፈርዱ ነበረ እና ማለት በብዙ አቅጣጫ ብታዩ አሪፍ ነው ብዬ ነው ማስበው። ድምፄ ካልተሰማችሁ ይቅርታ፣ ጉንፋን ምን ይዞኛል። ሲቀጥል ደግሞ ሰዎች ቤት ናቸው ታውቃላችሁ። አሁን ክሪስማስ ነገ ነው፣ ከተነገ ተነገ ነው። ዛሬ 23 ነገ ነው እና ሰዎች ቤት ናቸው እና ይቅርታ ድምፄ ከቀነሰባችሁ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አቋም ይኖራችሁ ዶቼ። ምንም ይሁን ምንም ፈልጎ እንዳደረገ ነው ውስጥ ያሳመንኩት ነኝ። እውነቴን ነው የምላችሁ። ለምን መሰላችሁ እንደዚህ ላስብ የቻልኩት? አንደኛ ቶሎ ሰው ላይ መፍረድን አልፈልግም። ማንኝ ስንጀምር የምፈርደው። ሲቀጥል ደግሞ እች ልጅ 6 ወር ሙሉ አፍና የተቀመጠችበት ምንድን ነው ምክንያቱ? የሚዲያ ሰው ነው ብሩኬ። ሲቀጥል ደግሞ እሷ ሄደችበት ርቀት ሀይሚን ለመጉዳት ነው። በውስጥ መስመር ለብሩኬ ሰዓት ልግ ቪዲዮ ሀይሚ ጋር መላክ ለምን ያስፈለገ? ሲቀጥል ደግሞ ውዶቼ እሱ ብቻ አይደለም፣ ያ ጊዜ ከፍቶ ቡታጅራ ከሄደ እች ልጅ አቅዳበት ነው፣ ወይም መጠጥ ውስጥ ሆኔ ነገር ጨምራ ከሱ ጋር አድራ ሊሆን ይችላል እንጂ እኔ በአንድ ቀን ውሳኔ እውነት ብሩኬ ቢናደድ አስተዋይ ልጅ ነው፣ ጨዋ ልጅ ነው። ከሀይሚ ጋር መለያየቱ ሳቅ እውነት ከች ልጅ ጋር የተኛል ብዬ ራሴን አላሳምንም። እውነት ለመናገር ገባችሁ አይደለ? ብሩኬ አሁን ብዙ ሰው እንዲፈርድ ያደረገበት ምንድን ነው የሚያወራው? ያንዳንዱ ደንግጦ ይሆን አላውቅም። እኔ ተረድቻለሁ ማለት እኔ ስደነግጥ የማደርገውን አላውቅም። የምንፈልገው ሁሉ ይጠፋብኛል። እውነት ለመናገር ፊት ለፊት ያለ ሊጠፋብኝ ይችላል። ለዛ እኔ አላውቅም። አሳዘነኝ በቃ። ከሀይሚ በላይ ማንም ግን ሊያሳዝነኝ አይችልም። ሀይሚ በጣም ነው ተረዳት፣ በጣም ነው የተሰበረችው። ቅሱማና አቋም ኑሯችሁ እስከ መጨረሻ ብናይ ደስ ይለኛል። ሲቀጥል ደግሞ ስላረገሰች ብቻ ከሷ ጋር አይኖርም። ግን ሀይሚ ተስፋ ልትቆርጥ ትችላለች። ሙሉ እምነት ላይኖራት ይችላል። አይኖራትም። ከሱ ጋር ለመኖር ይቀፋታል ብዬ ነው ማስበው። ለምን በቀደም
ሰምታችሁ ከሆነ ሀይሚ እንዴት አስችሎክ ነው ሄዲ አቀፍካት ስትለው ነበርና ጋይስ እውነት ከባድ ነው ጋይስ። እንደ ሴት ልጅ ትልቅ ኢማም ነው እና ባንፈርዶ ጥሩ ነው ብዬ ነው የማስበው። ወዶቼ ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ታበረታቱኝ ከልብ አመሰግናለሁ ማለት ነው። እንግዲህ ቸር ያሰማን። የሀይሚ ዛሬ ፈርቻለሁ። አይ ከዚህ በኋላ ከሱ ጋር ማለት ሊለያዩ ይችላል። ፈርቻለሁ የዛሬ በተለይ ጋይስ መቤቴን ውስጥ ይፈርቷል። ባይለያዩ ደስ ይለኛል። የማይፈልጋት የማይወዳት ሴት ጋር እንዲኖር ባትፈቅድም ሀይሚ ደስ ይለኛል። እውነት ለመናገር መለያየት አይፈልግም ብሩኬ። ሰምታችሁ ከሆነ በእርግጥ ሀይሚ አሁን ልጁ አይደለም ሀይሚ ያናደዳት እምነት ምንድን ማጣቷ ነው። እንዴት አልነገራትም? እንዴት ደበቃት? እንዴት እሷ ጋር ሄደ? እሱ ነው ሀይሚን የጎዳት። ልጅ ስላረገዘች ብቻ አይደለም፣ ልጅ የእግዚአብሔር ስጦታ ነው። የጎዳት ሀይሚን ያናደዳት ልጅ ሳይሆን ብሩኬ አምና ነበረ ከልቧ። ገባችሁ አይደል? ያመናችሁ ሰው ደግሞ በአመናችሁ ልክ ሳታገኙ ስትቀር በጣም ይመማለው። ባይዘው በጣም ከባድ ነው ጋይስ። እና አላቅም ፈርቻለሁ ዛሬ ውዶቼ። ግን አትሳደቡ ውዶቼ፣ እውነት አትሳደቡ። ብሩኬ ላይ አትፍረዱ። ልጁ ታስባበት ነው፣ አቅዳበት ነው። ለምን ከሱ ጋር የምትኖር መስሏት ነው። ከሷ ጋር ይኖራል ብዬ አላስብም። ስላረገዘች ብቻ አይኖርም። ሊያሳድግ ይችላል፣ ኃላፊነት ሊወስድ ይችላል። ከዛ ውጭ ግን የማትፈልጉ ሰው ጋር ትኖራላችሁ ብዬ አላስብም። አንዴ ደግሞ ፍቅር ማላችሁ ከሌለ እውነት ከባድ ነው። ወንድ ልጅ ካላፈቅረሽ ከአንቺ ጋር ደስተኛ ሆኖ ሊኖር አይችልም። አሁን በዚህ ሰዓት ደግሞ ብሩክ የሚያፈቅራት ሀይሚን ነው። አለቀ። ግን እኔ አላቅም ምን አይነት ሰይጣን አሳስተው ቡታጅራ እንደወሰደክ ብሩኬ። እሷ መንገብግበክ ጠርታክ ሊሆን ይችላል፣ አባብላክ ሊሆን ይችላል፣ እንደ ጓደኛ ቀርባ ልትጎዳ አስባ ሊሆን ይችላል። ጋይዝ በብዙ ነገር የተረዳሁትና አላቅም እንዴት እንደተረዳችሁ። አብዛኛው ሰው ብሩኬ ስትሳደቡ ነበር ትላንትናና ተው ለማለት እፈልጋለሁ። እና ውዶቼ ወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ።